ኪያከ ከመ ይትተአቀፍ በእብን እግርከ ወበእደዊሆሙ ያነስኡከ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ ስሉስ ተብለህ ዘወትር የምትመሰገን የምስጋና ባለቤት የፍቅር አባት የሰላም አለቃ ብናመሰግንህ ምስጋና የማይጨመርልህ ባናመሰግንህ ምስጋና የማይቋረጥብህ ቅዱስና ሕያው ዘላለማዊ አባታችን ሆይ ክብር ምስጋና ለስምህ ይሁን። ክብር ምስጋና ለስምህ ይሁን። ክብር ምስጋና ለስምህ ይሁን። እንደዚሁም እናታችን አምላክ ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ምስጋና ይድረሳት፣ ምስጋና ይድረሳት። የታላቁና የገናናው መልአክ የመጋቤ ብሉይ ቅዱስ ሚካኤል በረከት ፍጹም ጥበቃ ከሀገራችን ከኢትዮጵያ ከሕዝባችን ጋር ለዘላለም ይሁን። ክቡር አባታችን ቆሞስ አባ ጳውሎስ ከበደ የዚህ ታላቅ ቤተ ክርስቲያን አስተዳዳሪና የመንጋው ጠባቂ፣ የክፍሉ ኃላፊዎች፣ የደብሩ ሊቃውንት፣ ሰንበት ትምህርት ቤት ከሩቅም ከቅርብም የመጣችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላምታ ዝቅ ብዬ ሰላም ብላችኋለሁ። እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እንኳን ለገናናው መልአክ ለቅዱስ ሚካኤል ዓመታዊ በዓል ለዚህ ዕለት ለዚህ ሰዓት በሰላም አደረሳችሁ አደረሰን። እንደ እግዚአብሔር መልካም ፈቃድ ከኔ ጋር በሚኖረን ቆይታ እጅግ በጣም አጭር ደቂቃ ነው የሚሆነው። ልባችሁን ከፍታችሁ ቤታችሁን ዘግታችሁ መጥታችኋልና በተከፈተው ልባችሁ ውስጥ ለዘላለም የማያልፍ የሕያው እግዚአብሔር ቃል እንዲጻፍ የአምላካችን ቅዱስ ፈቃዱ ይሆንልን። ሰማይና ምድር ሲያልፉ ቃሌ ግን አያልፍም ስለተባለ የማያልፈውን ቃል ሰምተን በሕይወት እንድንኖር እግዚአብሔር ይርዳን። መላእክቱን ስላንተ ያዛቸዋልና እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱልሃል። የዳዊት መዝሙር 90 በቅንፍ 91 ቁጥር 12። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ ይህ ነው። ከኔ ጋር አብራችሁ ብትሉት ደስ ይለኛል። መላእክቱን በሉ እስኪ ስላንተ ያዛቸዋልና እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱልሃል። ይህ ገናና መልአክ መጋቤ ብሉይ ቅዱስ ሚካኤል በሕይወታችን የሚገጥመንን የሕይወት እንቅፋት በመንገዳችን ሁሉ የተቀመጠውን እንቅፋት በፊት ለፊታችን የሚገጥመንን እሾህ ሁሉ ገለል ያድርግልን። ነቢየ እግዚአብሔር ቅዱስ ዳዊት ይህንን የመላእክት ጥበቃ ፍጹም እንደሆነ የመሰከረበት
የእግዚአብሔር ቃል ነው። የእግዚአብሔር ቃል ፍጹም ነው። የእግዚአብሔርም አገልጋዮች ፍጹማን ናቸውና ፍጹም የሆነውን የመላእክት ጥበቃ ፍጹም እንደሆነ እንድናምን በእሱ ላይም ጥበቃው ስለተፈጸመለት በእኛም ላይ እንደሚከናወን ለማስተማር በሌሎችም ላይ ተከናውኖ ስላለፈ የመላእክቱን ፍጹም ጥበቃ ለማረጋገጥ ዛሬም ይህንን ታሪክ ስለሚያወሳ ለመነጋገር ይህንን ርዕስ መርጬዋለሁ። አባቶቼና እናቶቼ ሁላችሁም እንደምታውቁት ማንም ሰው በራሱ ፈቃድ ወደዚህ ምድር አልመጣም። ማንም ሰው በራሱ ፈቃድ ከዚህ ዓለም አይሰናበትም። ማንም ሰው እግዚአብሔር ያልፈቀደለትን አይኖርም። ማንም ሰው የወደደውን አድርጎ ያለ እግዚአብሔር ፈቃድ ማድረግም መኖርም አይችልም። ሁሉ በእግዚአብሔር ፈቃድ ይከናወናል። ስለዚህ ዛሬ የምናየው ታሪክ በሁላችን ላይ እግዚአብሔር መላእክቱን አዞ የሚጠብቅበትን ፍጹም ጥበቃ የሚያረጋግጥ ታሪክ ስለሆነ አጠር አድርገን እናየዋለን። ከዛ በፊት ግን ለትንሽ ደቂቃ አጠር ያሉ የመላእክት ጥበቃ በሌሎቹ ላይ አስቀድሞ እንደነበረ እንዲሁ በታሪክ ብቻ እናያለን። ታስታውሳላችሁ? ቅዱስ ሚካኤል መልአከ ምሕረት ይባላል። ማን ይባላል? እስኪ ተናገሩ። ማን ይባላል? መልአከ ምሕረት። የምሕረት መልአክ ማለት ነው። ምሕረት ማለት መማር ማለት ነው። ማዳን ማለት ነው። መጠበቅ ማለት ነው። ታዲያ ቅዱስ ሚካኤል መጋቤ ብሉይ ለምን ተባለ የሚያሰኘው በቀደመው በጨለማው ዘመን በብሉይ ኪዳን ዘመን ያደረገው ሰፊ ታሪክ ስላለ ከሱ ጋር ተያይዞ እስኪ ትንሽ በዚህ በኦሪት ዘጸአት ታሪክ ውስጥ ተመዝግቦ እንደምናየው የእስራኤል ሕዝብ ለ400 ዓመት በስደት በረሃብ በጭንቀት እንግዲህ ሰው ሰራሽ ነገር ስለሆነ እግዚአብሔር የሰራው ነገር ብቻ ነው የማይበላሸው አይደል? እግዚአብሔርን አመስግኑ። እቻት በማለዳ በምስራቅ የወጣችው ፀሐይ ያለምንም ጥገና እስካሁን ሳትበላሽ ዓለምን እያበራች አለች። ክብር ምስጋና ለመድኃኔዓለም ይሁን። እንደዚሁ ዓለምን በመጀመሪያ ሲፈጥር የፈጠረው ምድርም ምንም ጥገና ሳይደረግለት ይህንን ያክል ሺህ ዓመት ኖሯል። ክብር ምስጋና ለመድኃኔዓለም ይሁን። እግዚአብሔር የሰራው ያለ እግዚአብሔር ማንም ሊያፈርሰው አይችልም እና አምላካችን እግዚአብሔር ሁላችን ያጽናን እና ወደ ቀደመው ታሪክ ወደ ቅዱስ ሚካኤል ታሪክ ስንመጣ ለምንድን ነው መጋቤ ብሉይ የተባለው? መልአከ ምሕረት የምሕረት መልአክ የተባለው ምን ሰርቶ ነው? ምን አድርጎ ነው? እንደምታስታውሱት የእስራኤል ሕዝቦች በዛ የባርነት የስደት ጊዜያቸው ውስጥ ብዙ መከራ አለፈባቸው። ከዕለታት በአንድ ቀን ራሔል የምትባለዋ ሴት ንጹሕ እንባ ወደ እግዚአብሔር አፈሰሰች። ያ ንጹሕ እንባ ቅድመ እግዚአብሔር ደረሰ። ሶበ ተዘከሮሙ ለእስራኤላውያን በእንባ ራሔል፣ በራሔል እንባ እስራኤላውያንን እግዚአብሔር አሰባቸው ይላል። በደጋጋ አባቶቻችን ጸሎትና እንባ ሁላችንንም ያስበን። በዚህ ጊዜ
ሕዝቡ ከባርነት ነፃ እንዲወጣ ከስደትም እንዲመለስ እግዚአብሔር ከመካከላቸው ሙሴን አስነሳ። በሙሴ አማካኝነት ሕዝቡ እንዲወጣ ተደረገ። ከዛ ሙሴ ብቻ በቂ አልነበረም። ከነሱ መካከል ሙሴን አስነስቶ ከመላእክት ወገን ደግሞ መልአኩ ሚካኤልን እግዚአብሔር ላከው። መልአኩ ሚካኤል ታዲያ ሲመጣ ያደረገው ነገር እጅግ ይገርመኛል። እስራኤላውያን ከኋላቸው ጠላት በፈረስ እየቀደመ ተጠግቷቸዋል። ከፊት ለፊታቸው የማያልፉት ባህር፣ ቀይ ባህር፣ የኤርትራ ባህር ከፊታቸው ገጥሟቸዋል። በዚህ ብቻ አይደለም፣ የሚበሉት እንጀራ ስንቅ አልቆባቸዋል። የሚጠጡትም ውሃ የላቸው። እግዚአብሔር ቸር ነው። መልአኩን ላከ። እግዚአብሔር የሚለውን መልአኩ ደግሞ ለሙሴ የሚነግረዋል። ከዛ መልአኩ ከሙሴ አለፍ ብሎ ሕዝቡ በየት መሄድ እንዳለበት ለሙሴ እያመላከተ፣ መልአኩ አንዳንዴ አይታይም። የሚታየው ለበቃው ለእግዚአብሔር ወዳጅ ለሙሴ ነው። ሙሴ ደግሞ የበቃ ፍጹም የእግዚአብሔር ወዳጅ ደግ መሪ ስለነበረ መልአኩ ከፊት ለፊት ይታየዋል። እግዚአብሔርን የምናይበት ዓይንና ልቦና እግዚአብሔር ይስጠን። የእግዚአብሔር መላእክቶችን ድንቅ ሥራ የምናይበት ፍጹም ዓይን እግዚአብሔር እንዲሰጠን። ይሄ አሁን የምናይበት ዓይን ሰውና ሰውን የሰውን ሥራ ብቻ ነው የሚያየው። የእግዚአብሔርን ድንቅ ሥራ የሚያይ ዓይን ያስፈልጋል። የእግዚአብሔር መላእክቶችን የምናይበት ዓይን ያስፈልጋል። ከዛም አልፎ ራሱ እግዚአብሔርን የምናይበት ዓይነ ልቡና ያስፈልጋል። ታዲያ ጠላት ከኋላ መጣባቸው። መርሆሙ መዓልተ በደመና መልአኩ ቅዱስ ሚካኤል ያልታሰበ ደመና አመጣና ቃል ጠላት አይቶ እንዳይገላቸው እንዳይወጋቸው ደመናውን ጋረደላቸው ይላል። ቅዱስ ሚካኤል እኮ ነው ደመናውን ጋረደላቸው። የሚገርም ቃል እኮ ነው። ደመናውን ጋረደው ቅዱስ ሚካኤል። ከዛ ደግሞ ሌሊት እየተራመዱ ነው። ጨለማ ነው። በጨለማው ደግሞ እንዳይወድቁ እንዳይደነቃቀፉ መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት፣ ሌሊትም ደግሞ የእሳት ብርሃን ከየት እንደመጣ የማይታወቅ የእሳት ብርሃን እያበራ በጨለማ ውስጥ አሳለፋቸው። እንዴት ደስ ይላል! ቅዱስ ሚካኤል ይሄ የምህረት መልአክ መልአከ ምህረት ያሰኘው መጋቤ ብሉይ ያሰኘው የታሪክ ነው። አንዱ ምህረትን የሚያደርግ መልአክ ነው። ጨለማውን ነው የሚያበራ መልአክ ነው። ጠላት እንዳይገለን ደመና ጋርዶ የሚያስመልጥ መልአክ ነው ቅዱስ ሚካኤል። መጋቤ ብሉይ መልአከ ምህረት ተባለ ቅዱስ ሚካኤል። ይህም ብቻ አይደለም፣ የእስራኤል ሕዝብ እንዲረገም ጠላት እነሆ በለዓምን አስመጥቶ ለማስመረቅ ይዞ የምትሄደውን ፊት ለፊት በለዓምን ጭና የምትሄደውን አህያ ተገለጠና ወዴት ትሄጃለሽ አላት። ከእርግማንም ያድናል ቅዱስ ሚካኤል። ኧረ አመስግኑት በእውነት ከእርግማን የሚያድን መልአክ። እስራኤልን መመረቅ እንጂ መርገም አይቻልም ብሎ በለዓምን ከፊት ለፊት በአህያዋ ታይቶ መለሰው። የሚመጣውን የሀገራችንን በጎ ነገር በምህረቱ ያቅርብልን፣ በሀገራችን የሚመጣውን ክፉ ነገር በምህረቱ ይመልስልን። ቅዱስ ሚካኤል የምህረት መልአክ ነው። የለም ወደ እስራኤል ምርቃት ነው፣ ወደ እስራኤል በረከት ነው፣ እርግማን አይሆንም አለና ሊረግም የመጣው በለዓም ሳያይ ለአህያይቱ ተገለጠላት። አህያይቱን እየደበደበ ሂጂ ሲላት ከፊት ለፊት ሰይፍ የያዘ ቁሟል አለች አህያይቱ። አቤት እኛ ኃጢአታችን ሲበዛ የእግዚአብሔር ምሕረት ሲለየን
ማየት የምንችል በእግዚአብሔር አምሳል የተፈጠርን ሰዎች አይናችን ይታወራል። ለሰው አገልግሎት የተፈጠረችው አህያ ደግሞ የእግዚአብሔር ምሕረት የሚመላለስበት መልአክ ከፊቷ ቆሞ ይታያታል። የሚገርም እኮ ነው። አንዳንዴ ደግሞ ከእንስሳ በታች የሆነ ሕይወት ይታያል። እግዚአብሔር ልቦናችን ይመልስልን። ዳዊት ሁሉን ነገር አየውና ሁሉ አየው ቡራለው ብሎ ሁሉ ነገር መጥፎ እንደሆነ ካሰበ በኋላ ራሱን ማሰበና ኃጢአቴን ከራሴ ፀጉር በስቷል፣ በደሌም ቁጥር የለውም፣ በደሌን እናዘዛለሁ አንድም ሳላስቀር ብሎ ብዙ ተናዘዘና አቤቱ ፈጣሪ ሆይ ንጹሕ ልብ ፍጠርልኝ አለ። የተፈጠረው ልብ ቆሽሾበት ማለት ነው። የገዛነው ልብስ ይቆሽሻል። የንጹሕ የተሰጠ ልብስ ይቆሽሻል። አሁን ንጹሕ የተፈጠረው ልብስ ሲቆሽሽ እንደሚታጠበው ንጹሕ ሆኖ የተፈጠረ ልብ ደግሞ ቆሽሽበትና ዳዊት ንጹሕ ልብ ፍጠርልኝ። ለምን? እግዚአብሔርን የሚያይበት እግዚአብሔርን እነሆ ድንቅ ስራውን አይቶ የሚያመሰግንበት በጎ ዓይን በጎ ሕሊና ተወሰደበት። እግዚአብሔር የተወሰደው ሕሊናችን ይመልስልን። ብዙ ሰው በዚህ ተቀምጦ ነው ያዋለን። አካሉ እዚህ አለ፣ ልቡ እዚህ የለም። ልቡ እዚህ የለም። ልቡ ሽፍቶበታል ብዙ ሰው። ከእግዚአብሔር ልቡ ኮብልሎበታል ብዙ ሰው። ዛሬ በምናያቸው በምናስተውላቸው ነገሮች ሁሉ አርቀን ስናይ እግዚአብሔር ምሕረቱ ስለበዛ እንጂ ቸርነቱ ስላልተለየን እንጂ የኛ ስራ የኛ ኃጢአት ከባድ ነው። በደላችን ከባድ ነው። እና ወገኖቼ እስራኤልን መባረክ ነው። እስራኤልን መርገም አይቻልም። አንቺ ተመለሽ አላት። ሰይፍ የያዘ ሰው ከፊት አያሳልፈኝም። ከዛ አህያይቱን መለሰ። እርግማኑ ቀረ። እስራኤል ተባረኩ። ኢትዮጵያውያንን እግዚአብሔር ይባርክልን። በመላኩ ላይ አድሮ እንደዚህ የሚያስባርክ እንደዚህ የሚያስባርክ እንደዚህ የሚባርክ እንደዚህ የሚያስምር የሚምር የሚያድን መልአክ ለእኛ ነው የተሰጠን። መልአኩ ሚካኤል ዛሬ ልናከብረው ዝም ብለን አልመጣንም ያለ ምክንያታችን ይህ ስለሆነ ነው። የሚገርም እኮ ነው። ዳንኤል በባቢሎን በአንበሶች ጉድጓድ ተጥሎ የሚመግበው ሰው ባልነበረበት ጊዜ ነቢዩ ዕንባቆምን ከመንገድ አድርጎ አንድ ፀጉሩን ብቻ ይዞ ጠላት ከቀበረበት ጉድጓድ ውስጥ የሚበላ እንጀራ ያቀረበ መልአክ ነው። አመስግኑት። በእውነቱ የሚመገበው ለካ የታሰሩትን ይጠይቃል መልአኩ ሚካኤል። እናንተ የተዘጋባቸውን ሰዎች በሩ ከፍቶ ያስወጣል መልአኩ ሚካኤል። ታዲያ የምህረት መልአክ የተባለው ለዚህ ነው። የምህረት መልአክ የተባለው ለዚህ ነው። ሰዎች በእስር ቤት ውስጥ እጃቸውን በሰንሰለት ታስረው ለቅዱስ ጴጥሮስ ምስጋና እያቀረቡ ሳለ የታሰረውን ሰንሰለት የፈታው እስር ቤት ውስጥ ገብቶ ቅዱስ ሚካኤል ነው። ኧረ ደስ ይላል እናንተ! እኔ የሚያደርግ መልአክ አንበሶቹ የሚጠብቁት እንጂ እንዳይበሉት አድርጎ የሄደ የሚበላው እንጀራ ያመጣ ቅዱስ ሚካኤል። ኧረ ብዙ ነው የዚህ መልአክ ነገር። በሐሰተኞች ሰዎች ተከሳ እርቃኗን ተሰቅላ እንድትገረፍ የተደረገችውን ሶስና ነቢዩ ዳንኤልን አስነስቶ ትልልቆቹ ሲዋሹ ሕፃኑን እውነተኛ ነገር አስመስክሮ በትክክል ፈርዶ ከሞት ያዳናት መልአኩ ሚካኤል ነው፣ ቅዱስ ሚካኤል ነው። በእውነት እሱ ታላቅ መልአክ ነው። አፎምያንም እኮ ከዲያብሎስ እነሆ ያዳናት። አፎምያን ሊያሳስጣት የመጣውን መልአክ ስዕሉ ላይ እንደምናየው ከመቅጽበት ዓይን ከዓይን ጥቅሻ ፈጥኖ መጥቶ በጦሩ የወጋው ጠላት ዲያብሎስን ነው ከእግራችን በታች ቀጥቅጦ የሚገዛው መልአኩ ሚካኤል ነው። እሱ እኮ ምስጋና ይገባዋል። የተፈለገ መልአክ ነው መልአኩ ሚካኤል። ብንናገር ብንመሰክር የሚያደርገው ነገር ተነግሮ አያልቅም። የሚገርም መልአክ ነው። ወደ ዛሬው ታሪክ እስኪ እንምጣ። ለችግረኞች ደሃ
ሚካኤል ለተቸገሩት ሁሉ መልአኩ ሚካኤል ይድረስላቸው። እሱ ፈጥኖ የሚደርስ መልአክ ነው። የባህራን እናት ምጥ ተይዛ ልጇን ስትወልድ የድሃ ቤት ቀዳዳው ብዙ ነው። እግዚአብሔር ከምቀኛ ጎረቤት ከክፉ ጓደኛ ይጠብቀን። አንዳንድ ምቀኛ ጎረቤት አለ። አባቱ ሞቷል፣ ግን ደግሞ ከአባቱ የጸነሰችው ልጅ የሚወለድበት ቀን ሲደርስ አባቱ ሞቷል፣ የሚወለደውንም ልጅ እኔ ገለዋለሁ፣ እሷም ትሞታለች፣ ቦታውን እወርሳለሁ አለ። አዋላጅ ዘመድም አልነበረም፣ የሚጠይቃትም አልነበረም። ባሏ ሰርቶት የሞተው ቤት በሕይወት እያለ የሰራው ቤት ሊፈርስ ተገዳግዷል እና ቀዳዳው ብዙ ነው ይታያል። ስትወልድ ሄደና ጠጋ ብሎ አያት። የምትወልደው ምንድን ነው ብሎ ሊያያት ሄደ። ስትወልድ በቀዳዳው ያያታል። አቤት አቤት እግዚአብሔር ደስ ሲል ሰው ሲጸየፈን መላእክትን ይልክልናል። እሷ ስትወልድ መልአኩ ሚካኤል ሂዶ በሰላም እንድትገላገል ያደርጋታል። ብቻዋን እያለች መልአኩ ላከላት እግዚአብሔር። መልአኩ ሚካኤል ስትወልድ ባህራንን ታቅፎ እንድትወልድ አደረጋት። የባህራንን እናት እና ያን ስትወልድ ታቅፎ ልጁን ካዋለዳት በኋላ ሕፃን አለ። ይህ ሕፃን የዛን ክፉ ሰው ደግሞ ታሪክ መልአኩ ያውቃል። ከጀርባ የሚያደርገው የዚህን ባለጸጋ ቤት ይወርሳል አለ። እያዳመጠ ስለነበር የኔን ቤት እኮ የኔን ቤት አለ። የሰው አትመኙ ምዕመናን፣ የራሳችንን ባርክልን በሉ። በሰው ዕድል አትኖሩ። የሰው ዕድሜ ለእናንተ አይሆንም። የሰው ጊዜ ለእናንተ አይሆንም። የሰው ሀብት ለእናንተ አይሆንም። ብዙ ሰዎች ሰብስበው አልበሉትም። ብዙ ሰዎች በሰው ሕይወት ላይ ተለማምደው አልኖሩም። በነገራችን ላይ ማንም ጀግና ነኝ ሊል ይችላል። ሞትን የሚያሸንፍ ጀግና ግን ማንም የለም። ዓለም ላይ ሰለጥን ያሉት የኒኩለር ባለ ቤቶች የሆኑ ሰዎች ሁሉ ሞትን በኒኩለር መዋጋት አይችሉም። ጊዜው ሲደርስ ሞት ይዟቸው ይሄዳል። የኛ ጀግንነት የኛ ኃያልነት ትቢያ እስከምንሆን ድረስ ነው። ትቢያ የምንሆንበት ቀን ደግሞ አናውቀው። ይሄ የተሸከምነው አካል የማይሞት የሚመስል ግብዞች፣ ሌላው ሙቶ እኛ የምንኖር የሚመስለን ሞኞች አለን። በእውነት ልንገራችሁ በዚህች ሌሊት ምን እንደሚፈጠርም አይታወቅም። ይልቁንም የእግዚአብሔር ቸርነት ከሁላችን ጋር እንዲሆን በንጹህ ልብ እንድንመላለስ እግዚአብሔር ይርዳን። ያ ክፉ ሰው እዛ ቤቱ ታዛ ግድግዳው ላይ ተቀምጦ ይሄን ሲሰማ እኔ ሞታሉ፣ አገር ለቀው ይሄዳሉ፣ የእነሱን ቦታ ወርሳለሁ እያልኩ ጭራሽ የሚወለደው ሕፃን የኔን ቤት ይወርሳል ይለኛል አለ። ማን ነው ሰውየው ለመሆኑ ብሎ መልኩን ሊያየው ሲፈልግ መልአኩ አይታይም፣ አይዳሰስም፣ ንግግሩ ብቻ ይሰማ። እኔና እናንተ አልጋችን ላይ ተኝተን ነበር። መላእክት ቆመው ነበር፣ አላያቸው ግን ይጠብቁን ነበር። የሚናገር ድምፅ ይሰማል። ግዙፍ ሥጋ የለውም መልአኩ፣ ሊያየው ወደደ፣ አላየው። እዚህ በኋላ አንድ ጥበብ አደርጋለሁ አለ። መቼም ክፉ ሰው የክፋት ጥበብ ያስባል፣ አያዋጣውም እንጂ በቃ ልጁ ይወለድ። ተወለደ። የልጁን እናት ቀረባት። እኔ የምልሽ የምታሳድግ ቤት ሀብት ንብረት የለሽም፣ ባለቤትሽም ሞቷል። ልጅሽን ለእኔ ስጪኝ ላሳድገው አላት። የዚህ ሰው ንግግርና የሄሮድስ ንግግር ይመሳሰልብኛል። ሰብአ ሰገልን ሄሮድስ ምንድን ነው ያላቸው? እኔም እንደናንተ ልሰግድለት ስትመለሱ ሕፃን የተወለደበት ቦታ ምን በሉ
ሊድንለት ነው ግን ሊገለው ነው። እናቱን ልጅሽን ላሳድግልሽ አላት። ሊያሳድገው ነው ሊገለው ነው? ሊያሳድገው አይደለም። ክፉ ሰዎች አፋቸው ለስላሳ በውስጣቸው ግን መርዝ አለ። በአፋቸው ቅቤ ይቀባቸዋል፣ በውስጣቸው ግን ጉድጓድ ይመስላቸዋል። ግን ምን ዋጋ አለው? ወይ ወድቅ ውስጥ ምግብ በዘካርያ ጉድጓድን የቆፈረ ራሱ በቆፈረው ጉድጓድ ራሱ ይገባል ይላል ዳዊት። አይቶታላ ጉድጓድ የቆፈረለት ጎልያድ ራሱ ነው ጉድጓድ ውስጥ የገባው። ምን ጎልያድ ብቻ ሳኦልም እስከ አቅረሲታ በረሃ ድረስ አባረረው። ግን ዳዊት አይደለም ስልጣኑን የተቀማው። ዳዊት ነው ዙፋኑ ላይ የተቀመጠው። ሳኦል ነው የተዋረደው። ክፉ ሰዎች መጨረሻቸው እንዲህ ነው። ግን የሁላችን መጨረሻ እግዚአብሔር ያሳምርልን እና ተቀበላት። ከዛ ወሰደና ሳጥን አዘጋጀለት ለልጅ። ይሄ ልጅ ከዚህ በኋላ አድጎ የኔ ንብረት ይጠብቃል፣ እስከ ዕለተ ሞትሽ ድረስ እኔ ጋር ትኖሪያለሽ፣ እመግብሻለሁ፣ እኔ ለልጁ አታስቢ፣ ከዚህ በኋላ ልጅ የት አለ እንዳትዪ አላት። እናትም ካሳደግክልኝማ ከተንከባከብክልኝማ አባቱ ሙቶበታል እያልኩ አዝን ነበረ፣ አሳዳጊ እግዚአብሔር ሰጠው እያለች ቅንናት በየዋህነት ወይም ታስባለች። እሱ ልጇን በአዲስ ሳጥን ቆልፎ ወንዝ ላይ ጥሎ ባህር ይዞት ይሏል። እዛ ባህሩ ቀስ አድርጎ ሲሄድ ብቻውን አልነበረም። መልአኩ ሚካኤል በባህሩ ላይ እስራኤልን እንዳሻገረ ሰፈፍ እያደረገ ታላቁ ባለጸጋ ቤት ይዞት ሄደ። እዛ ባህሩ ላይ አስቀመጠው። ባለጸጋ የሆነው ሰው ደግሞ እዛ ባህሩ ጋር አሳዎቹን እያወጣ ለመመገብ ባህሩ ጋር የሚመጣውን ነገር ለመቀበል ሲሄድ ሳጥን መጣ። ይህ ሳጥን የሚያምር ሳጥን አለ። ይዞት ሄደ። ይዞት ሂዶ ቁልፉ የለም። ውይ አለ፣ እንዴት አድርጌ ልክፈተው አለ። ሳጥኑን አስቀምጦ ተመልሶ ወደ ባህሩ ሄደ። ባህሩ ጋር ሲሄድ አንድ ትልቅ አሳ አገኘ። ትልቅ አሳው ውስጥ ደግሞ ምን አገኘ? ቁልፍ አገኘ። የሕይወት ቁልፍ መድኃኒዓለም ለሁላችን ይስጠን። የሕይወት ቁልፍ ባህሩ የዚህ ዓለም ምሳሌ ነው። ይህ ዓለም ነው። በዚህ ምድር ላይ የምንኖር ሰዎች ቁልፍ የጠፋብን ብዙ ሰዎች አለን። እግዚአብሔር የሕይወት ቁልፍ ይስጠን። ለዛ ልጅ የሕይወት ቁልፍ ሳጥን ውስጥ አለ። ይቻለም ደግሞ ሳጥን ናት። በላይ ሰማይ በላይ ምድር አለ። ሳጥን ናት ይቻላል። እዚች በላይ ቀጥ ስንል ሩቅ ሰማይ፣ በዚህ ምድር ስናይ ደግሞ የማይገኝ ጻረፍ አለ። የምድር መዳረሻ ነው አይባልም። በዚህ ውስጥ ተቆልፎብን የምንኖር ሰዎች ነን። በዚህ ውስጥ የምንኖርበት ሕይወት እንዲመጣች መልአኩ ሚካኤል ቁልፉን ያምጣልን፣ ቁልፉን ያምጣልን። ያ ቁልፍ በአሳው ውስጥ ሄደ። ያን ቁልፍ ያ ሰው አገኘ። ይዞት አሳውን ለመብላት ሄደው ቁልፉ አለ ብሎ አላየም። እግዚአብሔር ሲሰጥ አይታይም፣ አይታይም። የሚሰጣችሁን አታውቁት። ስለዚህ ያን አሳ ሊበላ ይዞ ሲሄድ አሳውን ሲያይ ቁልፍ ከአሳው ሆድ ውስጥ አወጣ። እናቱ የጠፋች አንድ ሕፃን ልጅ እዚህ አለ። ሕፃን የጠፋብሽ እናት በይና ልጁን አይተሽ ተረከቡ። ስለዚህ ያ መልአክ ያን አሳ ልኮታል። አሳው ደግሞ እቤት ወስዶ ሲያርደው በሆዱ ውስጥ ቁልፍ ተገኘ። ምናልባት ይህ ቁልፍ የዚህ ሳጥን መክፈቻ ይሆናልና እግዚአብሔር ሲሰጥ ሳናስበው አይደል እጃችን ውስጥ ላይ የሚያስፈልገን ነገር የሚያመጣ። ታዲያ ያንን ቁልፍ ብድግ አድርጎ ያን ሳጥን ቢሞክረው ክፍት አለለት። የተዘጋው በር ሁሉ ይከፈትላችሁ መመናን። የተዘጋ በር አለ፣ የተዘጋ በር አለ። በየት ልውጣ የምትሉ ሰዎች አላችሁ። መውጫውን እግዚአብሔር ያስተካክልላችሁ። የተዘጋውን በር የምትከፍቱ ቁልፉን እግዚአብሔር ያዘጋጃል። ከፈተው። ሲከፍተው እንደ ፀሐይ የሚያበራ መልካም ልጅ አገኘ። ክብር ምስጋና ለመድኃኒዓለም። እንደ ፀሐይ የሚያበራ መልካም ልጅ አገኘ። ታዲያ ስም ሲያወጣ አልወለድኩት ምን ብዬ ስም ላወጣለት? የዘመዴ ልጅ አይደለ፣ የወንድሜ አክስቴ ልጅ አለ ነው። ምን ልበለው አለ።
በባህር ውስጥ ያገኘሁት አይደለም ባህር አለ በለው አለ። ባህር ውስጥ ነው ያገኘው ማለት ባህር አለ ብሎ ጠራው። ባህር አለው ከባህር ውስጥ ያገኘው ልጅ ማለት ነው። ባህር አለን እያሳደገው ንብረቱን እየጠበቀለት ባህር አለ በዛ ባለጸጋ ቤት እየኖረ ሳለ ከዕለታት በአንድ ቀን በሳጥን የወረወረው ሰው ለንግድ ወደዛ ሀገር መጣ። ማታ አካባቢ እግሩን አጥቦ ሰውየው አስተናግዶ ምግብ ሰጥቶት ልጄ ባህራን እያለ እየጠራ ሲያዘው ሰማ። እንዲህ አይነት ስም ሰምቼ አላውቅም በሀገራችን የለም። ለምንድን ነው እንዲህ ብለህ የጠራኸው አለው። አይ የወለድኩት ልጅ አይደለም ከባህር ያገኘሁት ስለሆነ ከባህሩ ያገኘሁት ልጅ ብዬ ሕፃን ሆኖ በቁልፍ በሳጥን ተቆልፎበት ያገኘው ልጅ ስለሆነ ባህራን ብዬ ጠራሁት አለ። አይ ጉድ! እኔ ሞተ ብዬ ለካ በዚህ ሀገር መጥቶ አድጎ ኑሯል አለ። እስኪ አንድ ቃል ከኔ ጋር በሉ። እግዚአብሔር ያለው እስኪ ይሆናል፣ ይፈጸማል። ሰው ያለው አይሆንም፣ አይፈጸምም። በተለይ ክፉ ነገር በመሾማችሁ፣ በመክበራችሁ፣ በማደጋችሁ ምቀኛ ሊኖር ይችላል። የተመቀኙት ዮሴፍን የሸጡት ወንድሞቹ ቢመቀኙትም ከመሾም ግን አላስቀሩትም። እንደውም በማየት ሀገር የእነሱ ተቀባይ አድርጎ እግዚአብሔር ሾሞታል። ክብር ምስጋና ለወዳጅ አድርጎ አሁን ሰው ክፉ ያሰፈው በመጀመሪያ ራሱ ነው። ሕፃኑንም እገለዋለሁ፣ አባቱም ሙቷል፣ እናቱም ትሞታለች፣ ቦታቸውን እወርሳለሁ አለ። እግዚአብሔር እኮ ያችንን መልስ እኮ ነው ቁናዋ ያችንን ነው የሚሰፍራት እኮ የለም ማለት በመላኩ ላይ ያለው የለም። ያንተን ቤት የሚወርሰው እሱ ራሱ ነው። ገደልኩት ብሎ ከዚህ በኋላ ቤት እወርሳለሁ ብሎ በሰላም እየኖርኩ ነው ብሎ ሲያስብ ለካ ሕፃኑ አልኩ። ድንገት ይህን ስም ሲሰማ ያ ልጅ ለካ ሞተ እያልኩ አለ በሕይወት አለ ለካ አለ። አሁንስ ከክፋቱ ሊመለስ መሰላችሁ? እኔ የምልህ ወዳጄ አለው ባለጸጋው፣ አንድ ነገር ላስቸግር አለው። እኔ ከአንተ ጋር መቆየት እፈልጋለሁ፣ ግን አንድ ነገር ረስቼ መጥቻለሁ። ልጅህን ወደ ቤቴ መልእክት ልኬ እንዲያመጣ ብታደርግ ፈቃደኛ ነው ያለው። በደስታ አለ፣ በደስታ ልጅ አይደለ ለአንተ ይታዘዛል አለው። ከዛ በኋላ ይህንን ልጅ ክታቡን ጻፈና ሊልከው ወደደ። ይሄ ባለጸጋ ክታቡ እንዲህ ነበር የሚለው ወገኖቼ፣ ላሳጭረው። ታሪኩ በረዘመ ቁጥር ሰዓቱም እየሄደ ቅዳሴው እንዳይረፍድ እናንተም ልባችሁ ሌላ ቦታ ሄዶ ትምህርቱን ሳትሰሙት እንዳትቀሩ ላሳጥረው። ክታቡ ወይም ጽሑፉ እንዲህ ይላል። ልጁ በልስኪ እንደደረሰ ግደሉት። አቤት እግዚአብሔር! የክፉ ሰዎች ስራ ነው። እንደደረሰ ተቀብላችሁ ግደሉት የሚል ጽሑፍ ጽፎ ልጁ ይህን ጽሑፍ እንዳያይ ለማንም እንዳያሳይ አሽጎ ይህችን ጽሑፍ ለማንም እንዳታሳይ ስትደርስ ብቻ እቤት ይዘህ ጠይቀህ የገሌ ቤት ብለህ ስትደርስ ብቻ እገሌ ለሚባለው ልጄ ይህችን ጽሑፍ ስጠው። እሺ ያለ የዋህነት ግድ የላችሁም። የዋህነት አያጎልም፣ ደግነት አያጎልም፣ ቅንነት አያጎልም። ክርስቲያኖች ግድ የላችሁም፣ አትቸኩሉ። ሁሉን በትዕግስት እናድርገው። ታግሰን የተፈለገውን ነገር አናጣም። ከታገሰን የፈለግነውን ነገር አንድ ቀን እናገኛለን። ደግነት ይከፍላል፣ ቅንነት ይከፍላል፣ የዋህነት ይከፍላል። እኔ ትሁት የዋህ ነኝ አይደል ያለው ራሱ እግዚአብሔር። ሁሉን አዋቂ ሳለ የዋህነት ድህነት የሚመስላቸው ሰዎች አሉ፣ ግን አይደለም። እኔ ትሁትና የዋህ ነኝ ካለ እግዚአብሔር በእኛ ረዳድ እግዚአብሔር የዋህ ነው አያውቅም ለማለት ነው አይደለም።
ምንም አላሳይም፣ እንዳዘዝከኝ አደርሳለሁ አለ። ልጅ እኮ ሲያዙት ደስ ይላል አይደል? በተለይ እንዲህ ራቅ ያለ ቦታ ይሄን ሲባል ደስ ይለዋል። አካባቢ ለማየት ለመጎብኘት ደስ ይለዋል። እሺ ብሎ ጽሑፏን ይዞ ሄደ። ግን የምን ደብዳቤ ነበር ይዞ የሚሄደው? እባካችሁ ተናገሩ፣ እባካችሁ ተናገሩ። የሞት ደብዳቤ። እሞት ማሩት ይወቁሉ ብቻ ግን የላቸውም። ሰዎች እንቀድማቸዋለን ሊሉ ይችላሉ። ግን ማን ያለ እግዚአብሔር ሊቀድም አይችልም። ደግሞ የፈለገ ነገር ቢሆን እግዚአብሔርን የሚቀድመው አንድ ስንኳ የለም። አለ በዛ በባቢሎን ግንብ ላይ በሱሳ ግንብ ላይ የሞት አዋጅ ታውጆ ሳለ አስቴር ምን ብላ ጸለየች? እስኪ ንገረኝ። እግዚአብሔር ሆይ በል እስኪ ቶሎና እንጦ የሚቀርም ከሶ የሚረታ የለምና ቶሎና። እግዚአብሔር መስገኑት። እግዚአብሔርን ማን ከሶ ይረታዋል? ማንስ ፍርቶ ይቀርመዋል? ጸሎቱ ደስ ይላል። እንጦ የሚቀርም የለም፣ ከሶ የሚረታ የለም። አንተ ነዋ የሞት ፍርድ ተፈርዶብናል እና አለችው። ደረሰ። ያን የሞት ታሪክ እግዚአብሔር እንደለመነችው ደርሶ በ3 ቀን ቀየረው። የሞት ፍርድ የፈረደባቸው ሞት ተሰቅለው፣ እሷ እስከ ወገኖቿ በ3 ቀን ጾም ዳነች። የጾምና የጸሎት የዋህነት የቅንነት ውጤቱ ይሄ ነው። ይሄ የዋህ ብላቴና ልጅ ለማንም አላሳይም ብሎ ሄደ። ሲሄድ እግዚአብሔር መልአኩን ላከው፣ ቅዱስ ሚካኤል። አረጋዊ ሽማግሌ መስሎ ከመንገድ አገኘው። አንተ ብላቴና ወዴት ትሄዳለህ እያለ ትንሽ እያዋራው ሄደ። ወደዚህ ሀገር ተልኬ። ለምን የምትሄደው? አይ መልእክቱን አልናገርም። ምን ሊተነው? የያዝኩትን አልነግርህም። ግን የሞት ደብዳቤ ያዝ ሄደ። ቢለው ብለው እምቢ አለው። ሄደ። ከዛ መልአኩ አለፍ አለና ሌላ ቦታ ደግሞ እሱን የመሰለ ወጣት መስሎ ደግሞ አገኘው። ጓደኛዬ ትሆነኛለህ፣ እወድሃለሁ፣ ከአንተ ጋር አብረን እንሄዳለን፣ ወደ ምድር ትሄዱ አብረን እንሄዳለን አለው። ብዙ ነገር አባበለው። ልክ ጓደኛ አድርጎ ይነግረኛል ሚስጥሩን ብሎ መልአኩ እንደሱ ወርቶለን፣ አይ በፍጹም አልነግርም አለ። አቤት ደግነት፣ አቤት ቅንነት፣ አቤት እውነተኝነት። እውነት በሉ እስኪ ከአርነት ነፃ ታወጣለች። እውነተኛ ሆኖ አንድ ቀን ከአርነት ነፃ ታወጣላችሁ። የታዘዘውን መልእክት ላለማጉደል እውነተኛ ሆኖ ቀጠለ። በ3ኛ ጊዜ በፈረስ ላይ እንዳለ ሰው ሆነና በዛ ላይ ሆኖ መልአኩ ሚካኤል መጣ። ደግሶ ትልቅ ሰው፣ አንተ ልጅ ወዴት እየሄድክ ነው? የምሄድበት ወደዚህ ነው አሉ። በእጅ ያዝከው ምንድን ነው አለ። አልናገርም አለ። አይ አትንገረኝ፣ እስኪ ብቻ ያልከውን እስኪ ያሳየኛል። እንደዚህ ወጣ ሲያደርገው መልአኩ ሚካኤል የተጻፈው ምን ነበር የሚለው? ኧረ እባካችሁ ንገሩኝ። እንደደረሰ ምን በሉት? የሚገርመው አሁን ደግሞ ታሪክ ሊቀየር ነው። ክርስቲያኖች ልብ የሚያደርግ ደስታ ሊቀየር እግዚአብሔር መልአኩ ሚካኤል እፍ ሲለው ያ እንደደረሰ ግደሉት የሚለው ያ ጽሑፍ እንዲህ ብሎ ተቀየረ። እንደደረሰ ልጄን አጋብታችሁ ቤቱን አውርሱት ይላል። ክብር ምስጋና ለወላዲቱ እንደደረሰ ልጄን አጋብታችሁ ምን በሉት? ቤቱን ምን በሉት? አውርሱት። ሚካኤል ተሳሳተ እንዴ? የዚህ ባለጸጋ ቤት ማን ወርሷል ነበር ያለው? ንገሩኛ። ይህ የሚወለደው ሕፃን ሰው ያለው ምን አይሉ እግዚአብሔር ያለው ማን አይቀርም። እግዚአብሔር ለኛ ስንፈጠር ያቀለልን ነገር ማንም አያስቀርብንም። እባካችሁ አትደንግጡ፣ አትሸበሩ፣ አትጨነቁ፣ አትዘኑ።
ለእኛ የታዘዘውን በምድር ላይ ሳናከናውን አንሄድም። አይዟችሁ፣ የታዘዘልን ነገር ማንም እንደማያስቀርልን ከዮሴፍ ተማሩ፣ ከዳዊት ተማሩ፣ ከባህራም ተማሩ። ሚካኤል ይህን ያደርጋል። ሰው እንድለን ይዘጋዋል፣ እንዲህ እንዳልሆን ያደናቅፈኛል እያላችሁ ይልቁንም ብድር ለመመለስ ክፉ ነገር ለማድረግ አትሩጡ። መላእክቱን በውስጢ ስለናንተ ስላንተ ያዛቸዋል፣ እግር በድንጋይ እንዳትሰናከል በእጆቻቸው ያነሱልሃል። እንቅፋቱን እግዚአብሔር ያንሳልን፣ መላእክት ያንሱልን። የባህራንን የሕይወት ደብዳቤ ቀይሮ እንቅፋቱን አነሳላት። እንቅፋታችን ያንሳልን። ያስተማረን የመከረን አምላክ እግዚአብሔር ክብር ምስጋና ይድረሰው። ይህ ታላቅ አባት፣ የዋህ አባት፣ ቅን አባት በዚህ ቦታ ላይ መጥተው እጅግ የሚገርም ስራ እየሰሩ ስላሉ እድሜ ሰጥቶን ጤና ሰጥቶን ከዚህ በላይ ለተሻለ ለበለጠ ጸጋ በመጨረሻ ደግሞ ብዙ ነገር እንዲሰሩ እግዚአብሔር ይፍቀድልን። ከዚህም በላይ ደግሞ በመስራት እንጂ በመናገር የማይታወቁት ሆደ ሰፊው ትሑቱ የዚህ ሀገረ ስብከት ሊቀ ጳጳስ የጠቅላይ ቤተ ክህነት ስራ አስኪያጅ ታላቁ አባታችን አቡነ ሳዊሮስ በረከታቸው ይድረሰን። አመስግኑላቸው እግዚአብሔርን። በረከታቸው ይድረሰን። የእኛም የልጆቻቸው ምስጋና ባሉበት ይድረስልን። ይቆዩ።